ገበሬው ምርቱ ስላማረለት በብድር ላይ ብድር ሲወስድ ከረማ። እሺ ምርቱ ደርሶ ከእዳው ጋር ቢያነሳሰሩ እዳው በልጧል። አቤት ቅሌት! ለዚህ እኮ ነው ብድር የምፈራው እኔ። እሺ እና ምርቱን እያየ ምን አላ? የቆምሽ መስሎሻል? ተበልተሽ አልቀሻል። ምን አለችን ተረት እንኳን እኔ ብላት ላግዞት እኮ ብዬ ነው። የገበሬውን ታሪክ ደግመነው። እንዴት ነው የንብረት አያያዛችን? እሺ ብርጭቆ ተሰበረ ይባል፣ ወተት ተደፋ ይባል፣ ስኳር ባከለ ይባል፣ ወንበር ምን ሆነ ይባላል? ወንበር ማለት እዚህ ቤት ከተረከብኳቸው አንድ ወንበር ጎሉ። አዎ እንዴ ወዴት ነው እየሄድን ያለነው? እዚህ ቤት ከገባው ጀምሮ ይኸው 5 ብርጭቆ ተሰበረ፣ ይኸው 2 ማንኪያ ተጣመመ። ያጎደላችሁት እኮ እናንተ ብቻ ናችሁ። እግዚአብሔር ይመስገን። ንብረት ይተካል ብዬ እኮ ነው ጋሻ ያልቀበት። ተደፍረናል፣ ንቀውናል። ብታምኑም ባታምኑም ድንበራችን ተደፍሯል። በህቡ ተደራጅተው አጥቅተውናል፣ ሰልለውናል። ከዚህ በፊት የነበረው አስተዳደር ፈተና ሆኖብኛል፣ ለስራዬ እንቅፋት ሆኖብኛል። ይሄ ባሰና ደግሶ ማን ላቀቅ? ዛሬው የንብረት ቆጠራ ቀን ነው። ሁልህም ራስን ፈትሽ። በቃ ሁልሽም አንድ ላቀቅ ፈትሽ። በቃ ይኸው ፎቶግራፍ የልጅ ፎቶግራፍ ቁልፍ ነው ያዝኩት። ይላሉ ከጥቂት ሰዓት ውጤት አመጣሁ። 6 ከ10 ነው ገንዘብ። አሻሽላለሁ እንኳን ፈላል 6 ከ10 እኮ በቃ ይኸው ደህንነታችን አደጋ ላይ ወድቋል። ጥበቃ ይቀጠራል። ለዚህ ቤት ጥበቃ ያስፈልገዋል። የአካባቢው ደህንነት መረጋገጥ አለበት። የታል ያዳኝ የታል? እሱ ነው ከባለፈው ስርዓት ጋር እጅና ጓንት የሆነው እሱ ነው። መቻጣሁት አደግና ተመነደግን። እንግዳ በዛ ሰው ሸተተ። አደግን ጠላት በዛብን። በቃ ይኸው ከዚህ በኋላ ቀልድ የደህንነት ኮሚቴ ይቋቋማል፣ የጥበቃ ኮሚቴ ይቋቋማል፣ የደንበኛ አገልግሎት ኮሚቴ ይዋቀራል። ኮሚቴው ይገኛል። እሺ አቶ ዳኝ ከባለፈው አስተዳዳሪ ጋር ያለህን ግንኙነት ለምክር ቤቱ ብታስረዳ። ወዳጆች ነን። ወዳጅ ማለት ጥልቀቱ አልገባኝም። ስር የሰደደ ነው? ስር ከሰደደስ ምን ያህል ነው የሰደደው?
የፍቅር ነው ሞቅ ያለ ነው ጥቅማዊ ፍቅር ነው ካልሆነ በሜትር በኪሎ ሜትር ብቻ ለክታ አስረዳኝ አሁንም አልገባኝም ግን በጣም ወዳጆች ነን ስር የሰደደ በሚል ይመዘገባል ግን ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ እኔ አይደለም የጠየቅኩ ምክር ቤቱን የጠየቀ እዚህ ካፌ አንድ ወንበር ጠፍቷል ሰረክ ያልከኝ ነው አላልኩ አልወጣኝ ይሄ ምክር ቤት በመረጃ ብቻ ሳይሆን በማስረጃ ሳያረጋግጥ እንደዚህ አይነት ማጠቃለያ ላይ አይደርስም ምናልባት ተሳስተህ ይዘው ሄደው ይሆን እንዴ ወንበሩ ተሳስቼ ያው ማለት ያው ሰው መቼም የተለያየ ጉዳይ ውስጥ የተለያየ ነገር ያጋጥመዋል ሳይንሱም እኮ ቢሆን ይኸውልህ ሰው በቀን አንዴ ያብዳል ይላል በዛች በእብደት ሰዓት ይዛት ወጣ ከሆነ በጣም ጥሩ በዚህ አይነት ሁኔታ ከዛሬ ጀምሮ ስራ መስራት አልችልም ቆይ ይኸውልህ ስማ እኔ እንደ ግለሰብ እንዳያልቅበት የምመክርህ እንድትረጋጋ እንደ ምክር ቤት ደግሞ ምክር ቤቱን አታፍነው ሐሳብ ይንሸራሸር ይጋጭ ፋጭ አመሰግናለሁ ቆይ ስማ ዳኜ ያመረረ እንዴ እስቲ ይልሽ አልፈልግም ይልሽ አው አንቺ የድል መስመርሽን ሌሎች ብዙ መስመሮች ያቋርጡታል ብዙ ተሰቃይተሽ ነው የሚያልፍልሽ ማለት ከብዙ ጣውረድ በኋላ ነው ዘፈንሽን የምታወጪው እሱማ ግልጽ ነው ስለዚህ ልክ ነኝ ማለት ነው በነገራችን ላይ ይሄ ሳይንሳዊ ነው እስኪ ግራህን ግራ ደግሰው ባጭሩ አንተ ካልፈልህ ኢትዮጵያ አልፈላት ምን ኢትዮጵያ ጉዳ ፈላ እስኪ በስ ይላት ይላት እስቲ አንድ ላይ አውርቱ እንግዲህ በመዳፍ ሳይንስ ተመርኩዘን ካወራን የሁለቱ እጆች መስመሮች አንድ አይነት ከሆኑ አምሮ ምንም እድገት አላሳየም ማለት ነው አንተ ደግነትህም የዋህነትህም ቀናነትህም ሁሉም ነገር መጀመሪያ እንደነበረው ነው ባጭሩ እንደተወለድክ ነው ጄን ያደገው እስቲ እኔ ነኝ እንደው እዚህ ጋር ላይ መስመር አለ እዚህ ታጠበው ይለቃል ማቲያቶ ፈሶበት ደግሰው እሱ አይቆጠርም እንዲቆጠር ነበር ያፈሰስከው ዶኒስ እኔ ነኝ ልኝ ያንቺ በጣም ያምራል አው ያንቺ በጣም የሚያምሩት መስመሮቹ እንግዲህ የልብ መስመርሽ እንደነው የልብ መስመርሽ እንደሚያሳየው የባል እድላለሽ እውነት በል አው መምረጥ እስክትቸገሪ ድረስ ከምንወድሽ ሰዎች ማን ነው የሚወዱሽ ሰዎች በሙሉ ገና ይወዱሻል እውነት በል እስቲ ወደፊት ሁኔታ አትይ ይሄ ነገር በጣም ደስ ይላል እስቲ ይሄንን ነው እስኪ ያው ከሰዓት ያውጣሽ ጋሽ ያልቅበት እርሶ ሳይኖሩ ዳኜ ሳይኖር እንዴት ሻይ ማኪያቶ ቡና ይሰራል ሰው ተቀላላ ኮልክ ብሎ ወጣ ያው የስብሰባ ሰዓትና የሥራ ሰዓት ቢለየጥ ለማክሮት ፈልጌ አይደል ወረኛ እንዳንቺ የጨረባ ተስካር መሰለሽ እንዱ ተራ ስብሰባ አረክሽው ግምገማ ነው እኔና ዳኜ ሂስ ግለህሳችንን ውጠናል በውጤቱም ተስማምተናል ውጤታማ ሆነናል
ቀጥታ ወደ መስመር ገብተናል። ይኸውልህ የጤና መስመሩ ተቆራርጧል። እኔ ያሳጣ ዶንስ ነገር እሱ ሁሌ የሰው እጅ እንዳየ ነው። እሱ ሊሆን ይችላል። ስማ አንተ ባሬስታ ምን አይነት ስፕሪስ ነው ደግሞ ዛሬ ተጠላ? ጭራሽ ለጉሽ ጠላ የተፈንጠጣ ጠላ አስተዳደር ናቸው። ይድባል ወፈራረ ስፔሻል ነው። ተበላሽቷል እንጂ ምን ወፈር ብቻ አስተባባይ ሚስተካከል ከሆነ አስተካክል። ምንድነው ያረ ይሄ ቤት ወዴት እየሄደ ነው? በቃ አለቀለት። በቃ ሞተ። አይሞት ይነሳል። አፈር ልሶ ይነሳል። አይቷችሁ ቡናው ስላልተንሳፈፈ እኮ ነው ለዳኝ ጊዜ እኮ ይንሳፈፋል አይደል? አይ ቡና ለምዶት እኮ ነው ቡና ና በቃ ይኸውልህ የይቅርታ ፎርሙልና ታድሶን በኋላ ትወስዳለህ። አሁን ነገር አላጠፋሁም፣ ይቅርታም አልጠየቅኩም። ለማንኛውም ግን የኖርኩበት ቤት ነው። በቃ ይቅር ብለናል። ይቅርታ ሳልጠይቅህ አስተዳደር እኮ ወደ ሰፊ ነው። ለሰላም ሲል ግማሽ መንገድ ድረስ ሄዶ ይቀበላል። ናግባ አንተ እሱን ውሰድ እንጂ። አይ ሻይና ያዘዙኝ እኔ ልድፋውና ይስራው ብዬ ነው ዳኝ። ጠላው ነበር። ና ዳኝ ና ደክሰው ቆይ አንዴ ዜማ እየፈጠርኩ ነው። ዝም በል አቋረጥኩሽ። ይቅርታ የንጉስ ነሽ ነሽ ይሰጥቀብላለች። የንጉስ ነሽ እንመስላለሁ? አዎ አይ እሷ እዚህ ማ እየሰራች እንደሆነ እንዳላበላሽባት ብዬ ነው አለች። እንደዛ ጋሽ አልክ በዚህ ማ ይበላሽ እንዴት ተበላሽ እኮ ገደለ ያይሆል ትክሰኛለች። ስራው ማ ተበላሽ፣ ስራው ዜማ ቅኝቱ ተበላሽ። እሺ ቅድስት ያሬድ ሞዛርቲት ልበልሽ? አበበች መለሰ ዜማ እየሰራሽ ነው። የሰራው ዜማ በፈጠር ምን ችግር አለው? ማህሙድ አህመድ እያስተናገደ ይዘፍናል፣ ዜማ ይፈጥራል ሲባል ሰማሻ? እንደዛ ይፈጥር ነበር እንዴ? እሱማ ይፈጥራል ከቀልቡ ሳይሆን ግን ምን ያህል የኮሪያ ብርጭቆ እንደሰበረ ምን ያህል የኮንጎ ትሪ እንዳሽቀነጠረ ጋዜጠኞቹ አልነገሩንም። ተግባር ሌላ ልብ ሌላ ቦታ በፍጹም አይሆንም። ካልተማመንን ስብሰባ መግባት። አይ ሳንሰበሰብ እንግባባለን፣ ችግር የለም። በቃ ይኸውልሽ አሁን ለምሳሌ አንድ ቡና ታዘሽ መጣሽ ነው እዚህ ዳኜ ጋር መተሽ ይሄ ለፍቶ አዳሪ ዳኜ ጋር መተሽ አምባሰል አዘዝሽ፣ ባቲ አዘዝሽ፣ ትዝታ አዘዝሽ። አሁን ዳኜ ምን አፍልቶ ይስጥሽ? ምን ይስጥሽ? ዳኜ አቀናባሪ መስል። እሺ ቅርታ በቃ ሁለተኛ ዜማ አልፈጥርም። አርፋችሁ ቀልባችሁን ሰብሰብ አድርጋችሁ ስራችሁን ስሩ። እንደዚህ ሲሆን ነው ንብረት እየባከነ ያለው። ደግሞ ይኸውልሽ ሰው ነግሮኝ እንዳይመስልሽ ከዚህ ጋር ቆሜ አይ ነበረ ፊትሽ ላይ ዜማ እየፈጠርሽ እንደሆነ እያየሁ ነው። አንቺ ምን አስጨነቀሽ ለዜማ? ጋሽ ያልቅበት አስጨነቀችው ታዲያ? ከፈለግሽ ዜማ ከዚህ ከሱዳን ወይ ከህንድ አሊያም ከደቡብ ወስደሽ አንድ ላይ አትቀላቂያችሁ አይደል? ጋሽ ያልቅበት ምንድን ነው የምትቀባጥሪው?
መቼም እስካሁን ስለ ወንበሩ አይደለም እናወራው። ረዳኝ ተሸክመው የሆነ ወርቆዳ ከነዚህ ጋር ነው ስትሰራ ይኖርኩ። ሞታል ወንድሜ ሞታል። እሺ መጽሐፍን አንብቤው ነበር። የድሬዳዋ ወላፈን የሚለው እውነት በጣም ይገርማል። መጽሐፌን አንብበዋል? አዎ በጣም ምን ችግር አለ? ፈርምልሃለሁ። እዛ ይበሉህ እንጂ ለመፈረምማ አንብበው። እዚህ ነው። እሺ የፍቅር ታሪኩ በጣም ደስ ይላል። በጣም የሚመስጥ። አዎ ጥሩ ነው። እኛ እኮ እዚህ ሀገር እንጽፋለን እኮ አንባቢ ጠፋ እንጂ እንጽፋለን። የዚህ ሀገር ደራሲያን ማለት በበረሃ ላይ የሚጮህ ሰው ድምጽ ማለት ነው። የማይሰማ ድምጽ ከንቱ። አሁን እነዛን የመሰሉ መጽሐፎች ፀሐይ ላይ ተዘርግተው መሬት ተዘርግተው ሳያቸው እንዴት አዝናለሁ መሰለህ። ምን ቀን ነው እነዚህን ምስኪን ገጸ ባህሪያት እዚህ ሀገር ላይ የወለድኳቸው ነው። ወልዶ መና ወልዶ ሜዳ። እባክህ መጽሐፍ ላይ እንዳለው የፍቅር ደብዳቤ ጻፍልኝ። ማለት አፍቅሬ በጣም ተወድቻለሁ። እባክህ በነገራችን ላይ ትክክለኛ ሰው ጋር ነው የመጣኸው እንጂ ግራ ጽፍላለሁ። አዎ በደብዳቤ ማመንህ ደግሞ አንተን ሊያስደንቅ ይገባል። አዎ ምክንያቱም በአሁኑ ሰዓት ፍቅር ፌስቡክ ላይ ይጀምራል፣ በቫይበር ያድጋል፣ ዳንኪራ ቤት ይደምቃል፣ ከዛ አበበ ጎመራ ፍሬ አፈራ ስትል መልሶ ፌስቡክ ላይ ይሞታል። ይሄ ያለበት ሁኔታ ነው። ይሄ ሁሉ የሚሆነው በአንዲት ነጠላ ጉርድ ፎቶ ምክንያት። አንዲት ነጠላ ጉርድ ፎቶ። ይሄን ሁሉ ምልህ ምንድነው? ቆንጆ ደብዳቤ ጽፍልሃለሁ ለማለት ነው። በጣም ደስ ይላል። የምትጠጣለህ? እዘዛ። ታዘዙ እንጂ እዚህ ጋር እንዴ ምንድነው መፍዘዝ? ደራሲ አዘዘ፣ ሐሳቡን ሳይቀይር ይታዘዝ። የማይገኛ ከተማ በቃ እስከ ዛሬ የሚያደንቀው አጥቶ ነው ያላዘዘው። በየጧቱ እየመጣው አደንቀው የለም እንዴ? የትምህርት ማስረጃዬ የመጀመሪያ ዲግሪ በሪኖ ሳይንስ ነው። ሪኖ ሳይንስ ሪኖ ህጋዊ ነው ማለት ትክክለኛውን ማትሪክ ተፈትናችሁ ነው የምትገቡት? ያውን በማዕረግ ተመራቂ ነኝ። በማዕረግ that is great that is great። እኔ የምለው ይሄ ሪኖና ጥበቃ ምን አገናኘው? ሪኖ በዋነኛነት አውራሪስ ማለት ነው። አውራሪስ ትምህርቱ በዚህ እንስሳ ስም ይጠራ እንጂ በመጥፋት ላይ ያሉ የዱር እንስሶችን ጥበቃ ላይ ያተኮረ ነው። የኔ የጥናት ጽሑፍ አውራሪስ ላይ ነው የሰራው። አውራሪስ ላይ ማን አውራሪስ? ማን ነው ወንድሜ? ይኸውልህ አውራሪስና የካፌ ጥበቃ ምን አገናኘው? ያገናኛል እንጂ ሁለቱም ብርቅዬዎች ናቸው። አውራሪስም ብርቅዬ ነው፣ ይሄም ካፌ ብርቅዬ ነው። ሶስት አውራሪሶች ቀርተው እነሱን ስጠብቃቸው ቆይ ይኸውልህ እንደኔ በሌላ አውራሪስ ዲግሪ ስራ የምትፈልግ ብርቅዬና ድንቅዬ። እሺ ጥበቃ ለመሆን ምን አነሳሳ? በመጀመሪያ ድሉን ስለሰጠኝ ከልብ አመሰግናለሁ። ይገርማል። ሰዓት የላሰ የህግ ባለሙያና ጠበቃ መሆን ነበር የምፈልገው፣ ግን አልተሳካም እና ይኸው እናንተ ካፌ ጥበቃ ለመቀጠር መጣሁ። በጣ ስለሚጀምር እሺ የካፌ ጥበቃ ለምን መሆን ፈለግ? ወል እንግዲህ ጥሩ ጥያቄ ነው። ከፍተኛ የሆነ የቡና ሱስ አለ እና እዚህ ካፌ ብቀጠር ቡናን ፉት እያልኩ ሻይን እየጨለጥኩ ስለምነቃቃ በቃ
ከዛ ለአንተ በግል ሌላ ጥበቃ ልቀጥር ነው ማለት ነው እንዴ? አጭሬ አንተ ሰክረስ በጠበጠን የነበርከው አይደለም እንዴ? ማን? እኔ እዚህ ቤት ስመጣ ለመጀመሪያ ጊዜ እኮ ሳሰክርማ መታጣቅም ጥበቃ ልትቀጠር ስትመጣ አታፍርም? ሰይጣን አሳስቶኝ ካልሆነ በስተቀር ተው የሰው ስም አታጥፋ። አንተ ታሳስተዋለህ እንጂ እሱ አይሳሳት። ታወቃላችሁ ማለት አየው ወንድሜ እኔ እድል ስጠኝ። ይኸው አሁን ስንት መጠጥ ቤት አልፌ እንደመጣሁ እኔና እግዚአብሔር ነው ማለት። ይሄ ደግሞ ለስራው ያለኝ ታማኝነት አሳይ። እንዴት ነው አልፌ የመጣኸው የሚለው መጣራት አለበት። ሮጠን ያለፍከው ዘለህን ያለፍከው ማጣትን ያሳለፈ ይሄ ሁሉ መጣራት አለበት። እኔ ባለፈው አጥፍቼ ከሆነ እዚህ ቤት ይቅርታ ተው ቆይ ቁጭ በል ይኸውልህ ተመልሰህ መምጣት ስለማይቀር ጠቅለል አድርገህ አንድ ላይ ይቅርታ ብለህ ቁጭ በል ወንድሜ። ይቆጫል እንደኔ አይነት የሂሳብ ሰራተኛ የትም አታውቅም። እኔ በሳይኮሎጂ እና በሂሳብ ዲግሪ ያለኝ ሰው እኔ የሂሳብ ባለሙያና ሳይኮሎጂስት ምን ያደርግልኛል? ጥበቃ እኮ ነው የፈለግነው። ነው እንዴ? ተሳስቻለሁ ማለት ነው? እሱማ ስራህ ነው፣ መሳሳት ስራህ። ማኪያቶ መጠጣት እችላለሁ? እሱ መብት ነው። አለቀቀም፣ ስካር እኮ አለቀቀም። ይሄ ግሮሰሪ አይደለም፣ እንደዛ ይጨምጫል። እስኪ ለደብዳቤው ድጋፍ እንዲሆነኝ ስለ ልጅቷ አንዳንድ ነገር ንገረኝ። በጣም ቆንጆ ናት። በጣም ደስ ትላለች። ጥሩ ነው። አጠቃላይ ነገር በደንብ ገለጽ አድርግልኝ። ስለ ውሎዋ እንዲህ ያለ ነገር እሱም ያስፈልጋል እንዴ? ባያስፈልግ ኖሮ አልጠይቅም። ሙያን ለባለሙያው እንተው። ያስፈልጋል። ለምሳሌ ምን ትወዳለች፣ ምን ትጠላለች፣ ዝንባሌዋ፣ ፍልስፍናዋ፣ እነዚህ ነገሮች በጣም ያስፈልጋሉ። መጽሐፌን በደንብ አላነበብከውም መሰለኛ። ለምሳሌ የምትሰራው ካፌ ከሆነ ነገሩ ለኔ ቀላል ያደርገዋል። እንዴት ይቅርታ፣ ካፌ የምትሰራ ከሆነ የተዘጋጀ ረቂቅ አለ። እሷን ቀየር እናደርጋታለን። እድል ለሰባት ነው የጻፍኩት። አሁን ግን በደብዳቤ ያለፈ አማረ ቆንጆ መጽሐፍ ላደርገው እድሜ ለሷ እና ለዛ ነው ይቀላል ያልኩ። እና ስሟ ማን ነው ወንድም? መልስ ነው። ስሟ የአባቷ ነው። ደብዳቤው ለአባቷ ነው? አይ አይደለም። ይህ ሰው የጥቁር ቃል ፊደል ሊያበላሽ ነው፣ ሊያጠፋ ነው የመጣው። ምን ነው ጋሽ ታለኝ? ህገ ደንብ ብሎ ሲጽፍ እንዴት በሐሌታው ይጽፋል? ህገ ደንብ ብሎ እዛ ጋር ሲጽፍ እንዴት በሐሌታው ይጽፋል? በጣም ያሳዝናል ጋሽ ታለኝ። እጅግ በጣም እጅና ሐመሯ አድርጊ። ማንን? ሐሌታዋን ሐመሯ አድርጊ። እኔ ጋሽ ታለኝ? አዎ አንቺ ነህ ቆንጆ። ሳይ እጅ እሺ ሐመሩ የሚባል እንዴ ደግሞ ሐመሩ ጋሽ ታላለታል አለ ማለት ነው። አይ ደግሰው መቼም ካለን ውስጥ ለአንደኛ ክፍል ቅርቡ አንተን አይደል? ያው ነው ለአንደኛ ቅርብና አይደል?
ስለዚህ ከዚህ ውስጥ ሀሌታው ሃን ፈልገ በሐመሩ ሃት ቀይሯል ጎበዝ ደግስ ሐመሩ ሐመር እድልን አላቃት እድል ወይ አገኘኋት ማን ጠፋችሁ ሶስት እግር ያላት ነች ነገር ታዲያ ደግሰው አይ አንቺ ጻፊያት ብዙ አትከብድም ሶስት እግር አንቺ ጻፊያት እዚህ ቤት ወንበር ብቻ አይደለም ሐመሩሃም ጠፍታለች ጻፋት ምን አለበት ጽፊያት ምንድነው ታቀፈ ምዝዶሩ በዛ አይነት ወንበሩንም አንተ ነው ይዘው ወጣው ማለት ነው ጋሽ ያልከበት ጋሽ ታለ ሀሊታን ሀ በሃዋ ምሮዋ በሐመሩ ሀ ይለወጥ ብለው እሱ የሚለውጥ ሰው እየፈለኩ ነው ለመጻፍ ደግሞ እውነት አላቸው ፊደላት ይከበሩ አገር ይከበር እኚህ ሰውዬ ደግሞ አይኗ አና ሐመሩሃን ከኢትዮጵያ እድገት ጋር ሲያገናኙት እኮ ነው የሚገርመው እንግሊዝ በአይኗ አና ያደገችው እንግሊዝ ሀገር አላውቅም ገና አራተኛ ክፍል ተማሪ እሺ ጃፓንስ በጸሎቷ ጸኑ ያደገችው ሰው ጋሻ ያልቅበት ተው ይቀሰፋሉ ባይሞት ነገር ላይ ባይገቡ ጥሩ ነው ስድላችሁ ያስተካክሉት ያው በአይኗ በሐመሩሃ በጨበቀ ኢትዮጵያ መንኮራኩር ታመጥቅ እንደሆነ አብረን እናያለን በላቸው ዙራ እኔ ጋር መጣች ጋሽ ታለ ባለታ ሐመሯ በነቀ መንኮራኩር የሚመነጥቅ ከሆነ እናያለን ከንቱ በለው የሀገሩን ታሪክና ባህል የማይጠብቅ ከንቱ ጋሽ ታለ ወይ እችንማ አቃታለሁ እችንማ በስራ ብዛት ረስቻት ነው እንጂ አቃታለሁ እንዲህ እኮ ነው ወንበሩ ይገኛል እችን አቃታለሁ እድል አግኝቶ ብርጭቆ ሻይ ቡና የማኪያቶ የወተት ገብቷል ማንኪያ 40 ተቀብላል አይደል ዳኝ 40 ማንኪያ ከትንሹ ወንበር 30 ነው 30 አለ ትልቁ ወንበር 15 ነበር የተረከብኩት 14 ነው ያለው 15 ነው የተረከቡት 15 ታዲያ 15 ወንበር እኮ ነው ያለው እንዴት 15 ወንበር እኮ ነው ካፌ ውስጥ ያለው መቁጠር አይችልም እያላችሁ ነው 15 ነው ለምን ቆጥረም እንቆጠር 15 ከሆነ እንቆጠረው ከሱ ጀምራሽ እድል ያሽልን ዛጋ 14 አለ 14 ዛጋ እሺ ጋሽ ያልከበት ብድግ ይበሉ 15 ተቀምጦበት ነው ጋሽ ያልከበት ጋሽ ያልከበት እርሶት ነው 15 ወንበር 15 ነው ልጨነቀዋሉ እዚህ ቤት ምንም ጠፍቶ ያቅም ጋሽ ያልከበት እና አሁን መቁጠር አቅቶ ይመስላችኋል ጠፍቶ ነበር እኮ አንድ ወንበር መቁጠር አቅቶ ይመስላችኋል እኔ ያልቅበት ነኝ 15 ወንበር መቁጠር የሚያቅተኝ አልጠፋም እና አሁን ይሄ የደራሲን ወንበር ብለሽ ቆጥረሽ ማለት ነው ወንበር ነው ወንበር እኮ ይሄንን አንድ ብለሽ ቆጥረሻል ይሄ ወንበር ብለሽ ይሄ ወንበር ነው ከዚህ ወንበር ይሄ ካፌ ምን አግኝቶ ያውቃል ምን ተጠቅሞ ያውቃል ምን ፈሰስ አግኝቶ ያውቃል ካፌው ወንበሩን እየወለወለ ያገለግሏል እንጂ ወንበሩ ለካፌው ምን ግብአታል ይሄንን አንድ ብለሽ ትቆጥሪያለሽ ንብረት ብላችሁ እድል ግራ ገባኝ 15 ወንበር ነው ያለው ወንበር እኮ ተገኝቷል ታዲያ እንዴት ጎደለው 15 እኮ ነው ጋሽ ያልከው በቃ ለማንኛው አዳዲስ ሹመቶች ይኖራሉ ደግሰው አንተ የካፌው
የደህንነት ክፍል ኃላፊ ትሆናለህ። ድላይት የንብረት ክፍል ኃላፊ እኔ ልክ እንዳሁኑ እየቆጠሽ ታስገቢያለሽ። ቁጥር ላይ መሳሳት የለም። ያንንም ጨምረሽ ቁጠሪው ለጊዜው። የታለች ንጉስ ነሽ? ልብስ እየቀየርሽ ነው? በቃ እሷን የስኳር የቡን ቆይ እሷ ታንጎራጉር የለ የመዝናኛ ክፍል ኃላፊ አድርገናታል። በቃ እሷ እንደዛ ትሆን። ዳኝዬ አንተ ተቀዳሚ ተከታይ ዋና አስተዳዳሪ ትሆናለህ። በቃ እኔ በሌለሁበት አንተ ትሆናለህ ማለት ነው። እኔ የለሁም ማለት ዳኜ ነው ያለው። እኔ ምንም አይነት ኃላፊነት ተመረጠ ይቅር፣ በቃ ይቅር። እውነትህን ነው ይቅር። ዝም ብለህ ቡናህን አፍላ። አንዴ ያለህበት ቦታ ከባድ ስራ ነው። ቡና ማፍላት ያየ ነው የሚያውቀው። ከባድ ኃላፊነት። በቃ እሱን ጠንከር አድርገህ ያዝ። በቃ እንግዲህ ሹመቱ ተሰጥቷል። ቃለ መሃላውን በቅርቡ ጊዜ ታደርጋላችሁ። ይኸው ነው።